አክብሮታችን በያላችሁበት ይድረስ። የኢትዮ አውታር ተከታታዮቻችን በሰዓቱ የደረሱን እጅግና አሳሳቢ ያልተሰሙ የመካከለኛው ምስራቅ ሰበር መረጃዎችን ይዘን ቀርበናል። በርከት ያሉ ተከታታይ ሰበር መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን እንዳትረሱ። ወደ ሰዓቱ ዝርዝር ሰበር መረጃዎችን ከመሻገራችን በፊት ዋና ዋናዎቹን አርዕስቶችን ጠቁሟችሁ። ፕሬዝዳንት ዶናልድ ትራምፕ በጭንቀት አደሩ። 80ኛ ዓመት የልደት በዓላቸውን ካከበሩት ዕለት ይፈረማል ተብሎ በከፍተኛ ጉጉት ሲጠበቅ የነበረው የአሜሪካና የኢራን ታሪካዊ ስምምነት ለመፈረም አንድ ሰዓት ሲቀረው በተፈጠረ ድንገተኛ ክስተት ተሰናከለ። እስራኤል ድርድሩን አፈረሰችው። ሁለቱ ሀገራት ለፊርማ በተቀመጡበት የመጨረሻ ሰዓት የእስራኤል መከላከያ ሰራዊት በሊባኖስ መዲና ቤሩት ላይ ድንገተኛ ከባድ የአየር ጥቃት መፈጸሙን ተከትሎ ኢራን የድርድሩ ጠረጴዛውን ጥላ ወጣለች። የትራምፕ ቁጣና ስድብ በኔታንያሁ ላይ። ስምምነቱን በመጨረሻው ሰከንድ በመበላሸቱ ክፉኛ የተበሳጩት ፕሬዝዳንት ትራምፕ ለኔታንያሁ ስልክ በመደወል ቁጣና ስድብ የተቀላቀለበት ከባድ ወቀሳ ወርዶባቸዋል። ያልታሰበ የምስራች ከጄኔቫ። በትራምፕ የልደት ቀን ባይሳካም ሌሊቱን በተደረገ ሌላ አስቸኳይ ዲፕሎማሲያዊ ጥረት ኢራን እና አሜሪካ ስምምነቱን ሙሉ በሙሉ ማጠናቀቃቸውንና የፊታችን አርብ በስዊዘርላንድ ጄኔቫ በይፋ እንዲፈራረሙ በጋራ በሰሩ። የሩሲያው አርቲ በመካከለኛው ምስራቅ በትክክል ከአንድ ዓመት በፊት በኢራንና በእስራኤል መካከል በተጀመረው ታሪካዊ ባላስቲክ ሚሳይል ቀጥታ ጦርነት ምክንያት የቀጠናው ኃይል ሚዛን ሙሉ በሙሉ ስለመቀየሩ አርቲ ሰፊ ዘገባ አውጥቷል። ወደ መጀመሪያው ሰበር መረጃችን ስናልፍ ይበልጥ ውስብስብና ይፋዊ እየሆነ የመጣው የመካከለኛው ምስራቅ የፖለቲካ ትኩሳት የአሜሪካን ፕሬዝዳንት ዶናልድ ትራምፕ በእጅጉ ያስጨነቀ ክስተት ሆኖ አድሯል። ፕሬዝዳንት ትራምፕ 80ኛ ዓመት የልደት በዓላቸውን ባከበሩበት በዛሬው ዕለት ላለፉት ሳምንታት በሚስጥር ሲሰራበት የነበረውና ከኢራን ጋር የተደረሰው ታሪካዊ የተኩስ አቁም ስምምነት በይፋ ይፈረማል ብለው በከፍተኛ ደረጃ ተስፋ አድርገው ነበር። ሆኖም ግን ጉዳዩ እንደታሰበው በቀላሉ አልተከናወነም። ስምምነቱን በኤሌክትሮኒክ መንገድ ሊፈረምና ለዓለም ይፋ ሊደረግ በትክክል አንድ ሰዓት ብቻ ሲቀረው የእስራኤል መከላከያ ሰራዊት የፕሬዝዳንት ትራምፕ አስተዳደር ሳያማክር አስቀድሞ ሳያውቅ በሊባኖስ መዲና ቤይሩት በደቡባዊ ክፍል በሚገኘው የዳዮ የመኖሪያ ሰፈር ላይ ድንገተኛ እጅግ ከባድ አየር ጥቃት ሰንዝሯል። የሊባኖስ ብሔራዊ ዜና ወኪል ኤንኤንኤ ሌሊቱን እንደዘገበው በዚህ የእስራኤል ከባድ የአየር ድብደባ በርካታ ንጹሃን ዜጎች ሕይወታቸውን ያጡ ሲሆን ከ15 በላይ የሚሆኑት ደግሞ ለከባድ የአካል ጉዳት ተዳርገዋል። ይህ ጥቃት በተፈጸመበት በዚህ ቅጽበት ለፊርማ ተዘጋጅተው የነበሩት የኢራን ከፍተኛ ተደራዳሪዎች እስራኤል ጥቃት እየሰነዘረች እኛ እጃችን ሰጠን አንፈራረምም በማለት የድርድር ጠረጴዛውን በጥሰው ወጥተዋል። ኢራን ስምምነቱን ማቋረጧን ብቻ ሳይሆን በእስራኤል ላይ በሰዓታት ውስጥ እጅግ አውዳሚ የሆነ የበቀል ሚሳኤል ለመተኮስ ጣቷን በቃታ ላይ አድርጋ እንደነበር ተሰምቷል። እስራኤላውያን በኢራን በኩል ሲሰነዘር የሚችለውን የሚሳኤል ዝናብ ለመከላከል ከፍተኛ የማንቃት ደረጃ ላይ ሆነው ቢጠብቁም በኋላ ግን በተደረገ ጥብቅ ዓለም አቀፍ ልመናና ማዕበል የኢራን መሪዎች ቁጣቸውን አብርደው ወደ ድርድሩ እንዲመለሱ ተደርጓል። ነገር ግን በትራምፕ የልደት ቀን ላይ ፈጽሞ አልፈራረም በማለት ቀኑን አራዝሞታል። ክቡራን አድማጮቻችን፣ ይህ የእስራኤል ድንገተኛና ያልተቀናጀ ወታደራዊ እርምጃ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ፍጹም ቁጥጥር ባጣ ሁኔታ አስቀምጧቸዋል። ታዋቂው የአሜሪካን የዜና አውታር አክሲዮስ እና ሲኤንኤን ሌሊቱን እንደዘገቡት የፕሬዝዳንት አማካሪዎች ስምምነቱን በእስራኤል ጥቃት ምክንያት መበላሸቱን ለትራምፕ በነገሯቸው ጊዜ ፕሬዝዳንት ፍጹም ደንግጠውና ተናደው ነበር። ትራምፕ ወዲያውኑ ለኔታንያሁ ስልክ በመደወል ቁጣና ጩኸት፣ ከባድ ስድብ የተቀላቀለበት ንግግር ማድረጋቸውን መገናኛ ብዙሃን በዝርዝር አስፍረውታል። ትራምፕ በስልክ ውይይቱ ላይ ለኔታንያሁ ያደረገው እጅግ በጣም አስከፊ ነው፣ እኔ ማመን ራሱ አልቻልኩም። ስምምነቱን ለመፈራረም አንድ ሰዓት ብቻ ሲቀረኝ እንዴት እንዲህ አይነት ጥቃት ትፈጽማለህ? ሂዝቦላ አስቀድሞ በእስራኤል ላይ ጥቃት ሮኬቶች ተኩሶ ሊሆን ይችላል፣ ነገር ግን መሬት ላይ ያረፈው ጥቃት ምንም አይነት ጉዳት በእስራኤል ላይ ያላደረሰም። መታገስ ትችል ነበር። ታዲያ ያንን የተረገመ ጥቃት አሁን ለምን መፈጸም አስፈለገ? እኔ እጅግ በጣም ተናድጄባለሁ ማለታቸው ይፋ ይሆናል። ፕሬዝዳንት ትራምፕ ለሀገራቸው የቴሌቪዥን ጣቢያ ቻናል 12 እና ለኒውዮርክ ታይምስ በሰጡት ቃል ኔታንያሁ ምንም አይነት ማስተዋልና ማመዘን ችሎታ የሌለው እጅግ ቀሽምና ከባድ ሰው ነው ሲሉ አጣጥለውታል። እኛ ይህን ስምምነት ስላደረግንለት እጅግ ሊያመሰግን ይገባ ነበር።
ምክንያቱም ኢራን የኒውክሌር መሳሪያ ብትታጠቅ ኖሮ እስራኤል ለ2 ሰዓታት እንኳን ምድር ላይ አትቆይም ነበር ሲሉ በከረሩ ቃላት ኔታንያሁ ላይ ወርዶባቸዋል። ትራምፕ አክለውም ከእንግዲህ በኋላ እስራኤል በየትኛውም የሊባኖስ ምድር ላይ ጥቃት መፈጸም እንደሌለበትና ዳግም ጥቃት ብትፈጽም ግን ውጤቱ ከእሳቸው ጋር እንደሚሆን በዛቻ መልክ አስጠንቅቀዋል። ያልታሰበ የምስራችና የጄኔቫው የፊርማ ቀጠሮ። ምንም እንኳን በትራምፕ የልደት ቀን ሊደረግ የነበረው ስነ ስርዓት በእስራኤል ምክንያት ቢጨነገፍም ሌሊቱን ሙሉ በተደረገ ከፍተኛ የዲፕሎማሲ ድካም በመጨረሻም ከመካከለኛው ምስራቅ ያልታሰበ ትልቅ የምስራች ዜና ተሰምቷል። በአሜሪካ በኢራን መካከል የተደረሰው ታሪካዊ የተኩስ አቁም ስምምነት አሁን ላይ በሁለቱ ወገኖች በይፋ መረጋገጡን ይፋዊ የፊርማ ስነ ስርዓት ተናግሯል። ያልታሰበው የምስራችና የጄኔቫው ፊርማ ቀጠሮ። ምንም እንኳን በትራምፕ የልደት ቀን ሊደረግ የነበረው ስነ ስርዓት በእስራኤል ምክንያት ቢጨናገፍም ሌሊቱን ሙሉ በተደረገ ከፍተኛ የዲፕሎማሲ ድካም በመጨረሻም ከመካከለኛው ምስራቅ ያልታሰበ ትልቅ የምስራች ዜና ተሰምቷል። በአሜሪካና በኢራን መካከል የተደረሰው ታሪካዊ የተኩስ አቁም ስምምነት አሁን ላይ በሁለቱ ወገኖች በይፋ መረጋገጡን ይፋዊ የፊርማ ስነ ስርዓት በቀጣዩ ዓርብ በስዊዘርላንድ ጄኔቫ እንደሚፈጸም ተበስሯል። ይህ ስምምነት በመካከለኛው ምስራቅ ለወራት ቀጥሎ የነበረውን አውዳሚ የጦርነት ቀውስ ለተጨማሪ 60 ቀናት የተኩስ አቁም የሚያራዝም ስትራቴጂካዊና የዓለምን የነዳጅ አቅርቦት 20 በመቶ የሚያንቀሳቅሰውን የሆርሙዝ ወሽመጥ ዳግም ክፍት የሚያደርግ እንዲሁም በኢራን የኒውክሌር መርሃ ግብር ዙሪያ ጥልቅ ድሮኖች እንዲጀምሩ የሚያዝ ታሪካዊ መግባቢያ ሰነድ ነው። ፕሬዚዳንት ትራምፕ በራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ገጻቸው ላይ ባሰፈሩት መግለጫ ከኢራን እስላማዊ ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል። ለሁሉም እንኳን ደስ አላችሁ። እኔ አሁን የሆርሙዝ ወሽመጥ ያለምንም ክፍያ ክፍት እንዲሆን ሙሉ ስልጣን የሰጠው ሲሆን በተመሳሳይ ሰዓት የዩናይትድ ስቴትስ ባህር ላይ ወታደራዊ ከበባውን በአስቸኳይ እንድታነሳ አዝዣለሁ። የዓለም መርከቦች ሆይ አሁን ሞተራችሁን አንቀሳቅሱ፣ ሲከፈትላችሁ ማለፍ ነው ብለዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በበኩሉ ባወጣው አስቸኳይ መግለጫ ሊባኖስ ጨምሮ በሁሉም ግንባሮች ላይ የሚካሄዱ ወታደራዊ እርምጃዎች በሙሉ ከዛሬ ጀምሮ በአስቸኳይ በቋሚነት ማክተም እንዳለባቸው አስታውቋል። ይሁን እንጂ ዘላቂው ስምምነት የሚጸናው አሜሪካ በመግባቢያ ሰነዱ ላይ የገባቻቸውን ግዴታዎች ስትተገብር ብቻ ነው። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋርቤዲ ገልጸዋል። የእስራኤል ስጋት የውስጥ ፍጥጫ እና የአርቲ ሀተታ። ይህ በእንዲህ እንዳለ የአሜሪካና የኢራን ስምምነት በእስራኤል የፖለቲካ መዋቅር ውስጥ ታላቅ ውጥረትና የእርስ በርስ መወነጃጀል ፈጥሯል። የእስራኤል የቀድሞ ጠቅላይ ሚኒስትር የወቅቱ የተቃዋሚ ፓርቲ መሪ ያር ላፒድ ባወጡት መግለጫ ይህ አዲስ ስምምነት እስራኤል በጦርነቱ መጀመሪያ ላይ ያቀዳቸውን ስትራቴጂካዊ ግቦች ሙሉ በሙሉ ማሳካት ያልቻለችበት ፍጹም ውድቀት ነው ሲሉ ኔታንያሁን ክፉኛ አውግዘዋቸዋል። ሲኤንኤን እንደዘገበው ኔታንያሁ እስራኤል በቀጥታ ሙሉ በሙሉ ልትታገል ትችላለች በሚል ከባድ ስጋት ስላደገባቸው ከፕሬዝዳንት ትራምፕ ጋር በአስቸኳይ በአካል ለመገናኘት ጥረት እያደረጉ ነው። እስራኤል በተለይም ድርድር በሚደረግባቸው በቀጣዩ 60 ቀናት ውስጥ በሊባኖስ ላይ እርምጃ የመውሰድ ነፃነቷ እንዲጠበቅላት የምትሻ ሲሆን ስምምነቱ የኢራን መዋቅር መልሶ ያጠናክረዋል የሚል ከፍተኛ ስጋት አላት። በትክክል በአንድ ዓመት በፊት ሰኔ 13 ቀን 2025 ዓ.ም በመካከለኛው ምስራቅ ታሪክ ውስጥ አዲስ ምዕራፍ መከፈቱ አይዘነጋም። ላለፉት 40 ዓመታት በላይ በኢራንና በእስራኤል መካከል በሚስጥር በሳይበር ጥቃቶች በውክልና ኃይሎች በአማካኝነት ይካሄድ የነበረው የተዘዋሪ ጦርነት አክሞ ለመጀመሪያ ጊዜ ሁለቱ ሀገራት በቀጥታ ወደ ወታደራዊ እርምጃ ውስጥ መገላጣቸውን የሩሲያው አርት መገናኛ ብዙሃን አስታውሷል። ክቡራትና ክቡራን አድማጮቻችን ለሰዓቱ አጠቃለን የያዝናቸው አጫጭርና አንኳር ሰበር መረጃዎች እነዚህ ነበሩ። ከተወሰኑ ሰዓቶች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ ሰላም ቆዩልን።